አይዞሽ ደዳሻለሁ አይዞሽ ተረጋጊ መኩ እንዴ ቀና በይ ተነሺ ተረጋጊ ሆነሽ ነው እኛም እያገዝንሽ አይደል እንዴ የኢትዮጵያስ በቃ ይፈደናል ተነጋገርን አይደል እንዴ እኛም እየረዳንሽ አይደል እንዴ መኩ አንቺ ቀና በይ ከዚህ በኋላ ማልቀስ የለብሽ ተረጋጊ ብዙ ነገር አውርተን የለ የኢትዮጵያ ሕዝብ ይረዳል። ሰላም ተመልካቾቻችን እንዴት ናችሁ? ሁሉ ሰላም ሁሉ መልካም እኛ እጅግ በጣም ደህና ነን። ዛሬም እንደተለመደው እንግዲህ አንዲት እህታችን ብዙ ጊዜ ደጋግማ ደውላ ነበረ። ያለችው በችግር ውስጥ ነው። ያው እንደምታዩት በክራንች ነው የምትሄደው። አካል ጉዳተኛ ነች እና ማናገራችሁ ነገር አለ ብላን እሷ ቢያንስ ከአንድ 20 ደቂቃ የሚያስኬድ መንገድ ተጉዘን እሷ ቤት ደርሰናል ማለት ነው። እንግዲህ ባለ ጉዳያችን በውስጥ መስመር ብዙ ነገር አውርተናል። እጅግ በጣም የሚያሳዝን ነገሮችን ነው ያወራችን። የደረሰባትም ሰው ሰራሽ አደጋ ነውና ይህ አደጋ ምንድነው የሚለውን አብረን የምናየው ነው የሚሆነው። ውድ ቤተሰቦቻችን የትም እንዳትሄዱ ላይክ እና ሼር እንደዚሁም ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ እየጋበዝኩኝ እኔ ወደ ፕሮግራም ይገባለሁ። በጣም አሪፍ። ያው እንግዲህ በውስጥ መስመር ብዙ ነገሮችን አውርተሽናል። እስቲ ስምሽን ለተመልካች እና ስሜን መቆየት ተሰውታለሁ ማለት ያው እናንተን በተደጋጋሚ እየደወልኩኝ ለማግኘት በጣም በተደጋጋሚ ደውል ነበር። ዛሬ ስለምትፈታ ደስ ይለኛል። አመሰግናለሁ። በጣም አሪፍ። እሺ እህታችንስ ማን እንበል? አንቺ ስምሽን? ሩት ሙልጌታ። ኦኬ ሩት ሙልጌታ ምን ሆነሽ? ጓደኛዋ ነኝ። በጣም አሪፍ። እሺ በውስጥ መስመር እጅግ በጣም የሚሰቀጥጡ ነገሮችን ነው የነገርሽኝ እና እርዳታችሁን ፈልጋለሁ ብለሽ እንግዲህ ከጓደኛሽ ጋር መጣሻል ማለት ነው። ወደዚህ ያመጣችሽ ጓደኛሽ ነች ወይንስ ወደኛ ጋር እንድንደውል ያደረገችሽ ነው ወይንስ አንቺ ራስሽ ነሽ? አይ ጓደኛዬ ነች። አድራሻችሁን ታውቃላችሁ እናንተ ጋር እንድገናኝ ያደረገችኝ። በጣም አሪፍ። እኛም ፕሮግራም ተከታተላላችሁ? አዎ በተደጋጋሚ ደውለንላችሁ ነበር። ይሄንን ቻንስም ስላገኘን በጣም ደስ ብሎናል። እሺ እናመሰግናለን። አሁን ወደ መጣሽበት ጉዳይ ስንገባ ያው ብዙ ነገር ነግረሽኛል፣ ብዙ ነገር አጫውተሽኛል። እስቲ ምንድነው የተፈጠረው ነገር? ማለት ያው የተፈጠረው ነገር እኔ ነው ፍቅረኛ ነበረኝ። በጣም የሚወደደው ሲወደኝ ለኔ ወደው ነበር እና ምንድነው በጣም ይቀናል ማለት በጣም ይቀናል ነበርና እኔ በተለያዩ ሰዎች ፈትነኝ ነበር፣ ይከታተለኝ ነበር። ማለት ያለው እሱ ውጭ ሀገር ነው እና በተለያዩ ሰዎች እኔን ይፈትነኝ ነበር። በዛ ምክንያት ያው ማለት ከሰዎች ጋር በተለያዩ ምክንያት ስለሚፈትነኝ በጣም ጥሩ ይፈትነኝ ነበር ስትዩ ያው እንግዲህ በውስጥ መስመር በርግጥ ብዙ አውርተናል። ምናልባት ይሄም የኢትዮጵያ ሕዝብ እንዲፈርድሽም ምክንያቱም ተጎርተሽ አካል ጉዳት አደርሶብሻልና ብቻሽን ነሽ። አሁን አንቺ ያለሽው የሚያግዝሽ የለም። ሰርተሽ መብላት አትችይም። ህይወትሽንም ያጣሽው እንግዲህ በቅናት መንፈስ በተነሳ ነገር ነው ብለሽኛልና ይሄንንም የኢትዮጵያ ሕዝብ መፍረድ ስላለበት እንደዚሁም ደግሞ በእርግጠኝነት ይሄ ቪዲዮ እሱ ጋር ይደርሳል ብዬ አስባለሁ። ምክንያቱም እኛ ጋር ብዙ ሰዎች ይከታተሉናል። እንደው ከዛ አንፃር ይቀናል ስትይ እንዴት ነው? ምንድነው የሚቀናው? ማለት ያው ከተለያየ ሰው ጋር በአጋጣሚ እንኳን ካየኝ በጣም የሚቀናው በዛ ምክንያት ነው። እንግዲህ በቅናት ምክንያት ነው የምሽና አድርሶብኝ የጠፋውና አድራሻውንም አላውቅም የት እንዳለ። ማለት ቢያንስ ቢያሳክመኝ ሕክምና ስለሚያስፈልገኝ ቢያሳክመኝና ቢረዳኝ ብዬ አድራሻውን እያፈላለኩኝ ያለሁት የት እንዳለ እኔ አላውቅም። ያው ማለት በእናንተ በኩል ምናልባት እንዳለ በሚወጣበት ሰዓት በእናንተ በኩል አድራሻውን ማግኘት ከቻልኩኝ
ብዬን ወደ እናንተ የመጣሁት። በጣም ጥሩ። እሺ መኩ ያው ቻልነው እናረጋለን እኛ እንደው ምናልባት አሁን በጓደኞቹ ያስደፍረኛል አይነት ነገር ብለሻልና ይከታተለኛልም ብለሻል። ያ ማለት ምን ማለት ነው? እንዴት ነው እንደዚህ የሚያደርገው? አዎ ማለት በተለያየ ሰዎች በተለያየ ጓደኞቹ የተለያየ ፈተና ነው ለሚያቀርቡና በዛ ምክንያት ነው አካል ላይ ጉዳት እንደደረሰብኝ ያደረገኝ። አሁን ላይ ያው በጣም ችግር ውስጥ ነው ያለሁት። በጣም ተቸግሬ ነው ያለሁት። ማንም የሚያግዘኝ የለኝም። ብቻዬን ነው የምኖረው እና ሕክምናም ያስፈልገኛል እና የሚያግዘኝ ሰውም ስለምፈልግ ለእሱም መረጃውን ሼር እንድታደርጉልኝ በማለት ነው ወደ እናንተ የመጣሁት። በጣም አሪፍ። እንግዲህ ውድ ተመልካቾቻችን እንዳያችሁት እህታችን እጅግ በጣም ችግር ውስጥ ነች። ፍቅረኛዋ ነው በመኪና ገጭቷት የጠፋው። ይሄ የሆነው ደግሞ እንግዲህ ያው አንቺን በመጠርጠሩ ባለማመን ምናምን አይነት ነገር ነው ብለሽኛል። ማለት ከሌላ ወንድ ጋር ግንኙነት እንዳለች ነው የሚያስበው ወይንስ ምንድነው? እስቲ እሱን በደንብ ለተመልካቾቻችን ግልጽ አድርጊልን እስቲ። ማለት እንደዚህ በአጋጣሚ ከወንድ ጋር ካየኝ በዛ ምክንያት ነው አይደለም ከሌላ ወንድ ጋር ልትሄድ አይደለም እንደዚህ ወቅት አደረገ ወንድ ጋር ተገቢ ካለ በጣም ይቀናልና በዛ ምክንያት ነው እንትን የሚለኝ ማለት እኔ ነው በብዙ ነገር ነው እንትን የፈተነኛልና በብዙ መንገድ ነው እንትን ነበር ሲከታተለኝ ነበር በተለያየ ሰው ማለት ነው። ያው እንግዲህ ቀደም ስታወሪኝ እንደነበረው በውስጥ መስመርም እንግዲህ አውርተናል ብዙ አውርተናል። ምናልባት እንግዲህ እዚህ ጋር መጥቀስ ይኖርብሽ አይኖርብሽ አላቅም። ውጭ እንዳለ ነገርሽኛል። ውጭ ነው የሚኖረው ብለሽኛል እና የተለያዩ ሰዎች ቀጥሮ እንዲከታተሉኝ ያረጋል ብለሻል። ማለት ረጅም ጊዜ እንደቆያችሁ ነገርሽኛል። ይሄ የመጣው ከመቼ ጀምሮ ነው? ያው ማለት ከመጀመሪያው ጀምሮ ፍቅር ከጀመርን ጀምሮ ነው ሲቀነኝ ነበረው። ከነገ ዛሬ ምናልባት ያሻሽላል ከማለት አንፃር ነው እንጂ በጣም ቅናት አለበት። ቅናት መንፈስ ስላለበት ብቻ በተለያየ ነገር ነው የሚፈትነኝና እኔ ማለት ሌላ ህይወት ለመጀመር ራሱ ከባድ ነው በጣም ስለሚከታተለኝ እና አድራሻውን ጠፍቶብኛል። የት እንዳለ ማለቅም ፌስቡክ ላይ ቴሌግራም ላይ ዋትስአፕ ላይ ብሎክ አድርጎኛል። አድራሻውን ማግኘት አልቻልኩም። ቢያንስ እኔ መታከም አለብኝ ለመታከም ነበር ተልኩት ማለት ቢያንስ ሜዳ ላይ ቢወጣና ድጋፍ ካገኘሁ ያው የመታከም እድል ይኖረኛል ከማለት አንፃር ነው ወደ እናንተ የመጣሁት። ቻኑ እናረጋለን። እንግዲህ ውድ ተመልካቾቻችንም የምንሰማው ነገር በጣም ይከብዳል። እንደው ቀደምም የነገርሽኝ አሁን ለተመልካችም በደንብ ግልጽ መሆን ያለበት ብዬ የማስበው ነገር ምንድነው? ስቲል በጓደኞቹም ያስደፈረኝ ነበር ብለሻልና እስቲ እሱንም ለተመልካቾች ምክንያቱም አሁን ተመልካች እንዲያግዝሽ ነው የመጣሽው እርዳታችንን ፈልገሽ ነው የመጣሽው። ይሄ ተመልካች ደግሞ አንቺን ሰፖርት እንዲያደርግሽ እንዲያፈላልጉ ቢያንስ ሌላው እንኳን ቢቀር መርዳት ባይችሉ እንኳን ላይክ እና ሼር ያያረጉ ይሄ ጉዳይ እሱ ጋር እንዲደርስ ለህግ እንዲቀርብ ፍትህ እንድታገኚ ሊያረጉሽ ይችላሉ። ስለዚህ እዚህ ጋር ምንም ሳትደብቂ ለኔ ነገርሽኝን ነገር አሁን በቀጥታ ለተመልካቾቻችን ትነግሪያቸዋለሽ። ከዛን ሁሉም ሰው የቻለውን እንዲባያውን በገንዘብ እንኳን ሰፖርት ባያረጉሽ ላይክ እና ሼር ያያረጉ ይሄን ሰውዬ ለህግ እንዲያቀርቡ የሚደረግበት ምክንያት ይፈጠራል ብዬ አስባለሁና በደንብ እስቲ ለኔ እንደነገርሽኝ አሁን ለተመልካቾቻችን ንገሪያቸው። አይ ማለት ያሳለፍኩት ለማውራት ነው ማለት ጓደኛው በኩል ነው እንደዛፈረ ያደረገኝ ነው እስከባን ነው። ምክንያቱ ምንድነው? እዛ ድረስ የደረስሽበት ምክንያት ምንድነው? አይ ምክንያቱ ያው ፈትኑልኝ በማለት ነው ፈትኑልኝ ሲል ካሜራ ገጥሞ ነው ወይንስ በምን አይነት ሁኔታ ነው አንቺን የሚፈትንሽ? ያው ማለት በእኔ በማለቀው በድብቅ ካሜራ ስለነበር ፈትኑልኝ ነበር። እሺ ከዛ ሲገጭስ ታዲያ ቢያንስ እንዴት ነው ግጭቱ የተፈጠረው? እንዴት ነው በሌላ ሰው ያስከጨሽ? እስኪ እንዴት ነው እሱን ነገር እስኪ ንገሪኝ። ማለት ያው በአጋጣሚ ነው እንትን ያለው ማለት እሱ ላገኝ በሚሄድበት ሰዓት ጓደኛው ነበረ። ከዛ እሱ ጋር ነበርኩ። ከዛ እሱ ጋር ሲሄድ ያው እኔ በማለቀው በድብቅ ካሜራ ስለነበር ፈትኑልኝ ነበር። እሱ ደግሞ ያው ማለት በእኔ በማለቀው በድብቅ ካሜራ ስለነበር ፈትኑልኝ ነበር። ማለት ያው ማለት
ገጣሚ ሰው ሰላም እያልኩ ነበረ በዛ ኢሞሽናል ነው ስሜታዊ ነው ገጭቶኝ ሄደው ከዛ በኋላ ድረሽን አላውቅም እንዳለ ስለዚህ እንኳን ሲቱ እንኳን አላሳከመኝ ማለት ይሄን ጭካኔ ከባድ በጣም ስለዚህ ከሰው ጋር ያወራሽ ሌላ ነገር ወይንም ደግሞ ሌላ ሪሌሽንሺፕ አለሽ ብሎ ነው የገጨሽ በጣም ያሳዝናል እሺ አሁን እንዴት ነው የምትኖሪው ምን ይመስላል አኗኗርሽ እንዴት ነው እስቲ እሱን ደግሞ ንገሪኝ አሁን ያለበት ሁኔታ ከባድ ነው ምክንያቱም አንደኛ ኑሮ ከባድ በጣም እና ያው ጓደኞችም የተለያየ ሰው ያገዘኝ ነው ምናምን እንጂ የቤት ኪራይ ራሱ ለመክፈል በጣም እየከበደኝ ነው በፊት ያው የራሴ ስራ ነበር የምሰራው አሁን ግን ያው ሰላም እየሰራሁ አይደለም ያው የተለያየ ሰው ያገዘኝ በጓደኞቼ እርዳታ ነው የቤት ኪራይ ራሱ እየከፈልኩ ማንም የሚያግዘኝ የለም ያው ብቻዬን ነው የኖርኩ ያለሁት በጣም ያሳዝናል ቤት ኪራይ ስንት ነው የምትከፍይው ቤት ኪራይ 5,000 ነው የምከፍለው ከዛን ደግሞ ምግብ ምናምን አለ ከባድ ነው ያለው አሁን በጣም እያገዘችሽ ያለችው እሷ ነኝ አሁን ጓደኛዬ በሷ አማካኝነት ነው ሌሎች ጓደኞቼ ያገዙኛል ነው ማንንም ያገዘኝ የለም በጣም ያሳዝናል እስቲ ስለግጭቱ እና ስለደረሰባት ነገር ያው አንዳንድ ነገሮችንም ያገሻትም ስለሆነ መመስገን ይገባሻል በርግጥ ወደዚህ ዘሻት የመጣሽው ካቅምሽ በላይ ነው ብዬ ካቅምሽ በላይ ሲሆን ነው ብዬ አስባለሁ ምክንያቱም አንድ ሰው እንግዲህ ሊረዳ የሚችለው አንዴ ሁለቴ ነው ከዛ በላይ ሊከብድ ይችላልና በጓደኞቿ እንደምትረዳ ነገራናለች እስቲ ምን እንደሚያስፈልጋት ምን አይነት እገዛ እንደሚደረግላት ምን አይነት በምን ሁኔታ ላይ እንደምትገኝ ሲለ ተመልካቾቻችን ንገሪያቸው እሺ በቅድሚያ ስላስተናገዳችሁን ለዚህ ፕሮግራም ስላዘጋጃችሁን እናመሰግናለን ያው እንደነገረቻችሁ ነው በጣም ከባድ የሆነ ውጣ ውረድ ነው በህይወቷ ውስጥ ያሳለፈችው እና ይሄንን በቃ ሼር ኮፒ ሊንክ አድርጉልን እንድትረዳ እንፈልጋለን ቢያንስ ምን እርዳታ ነው የምትፈልገው ያው ቢያንስ እንኳን የቤት ኪራይ እንኳን ይችላል ሰው ብናገኝ የቤት ኪራይ የሁለት ወር አልተከፈለም ብለሽ ነበር ቀድምና እንዴት እስካሁን ምንም አላሏት ማከራያቸው አይ ያው እንዲያ ላይ ማውራት ይከብዳል እንጂ በጣም ከባድ ነው ካቅማችን በላይ ሆኖ ነው እናንተ ጋር የሚመጣ ነው እና አስቸጋሪ በጣም አሪፍ እሺ ለኩ ያው እንግዲህ የኢትዮጵያ ህዝብ አብዛኛው ተረጂ ነው ይረዳሻል ያው በክራንች ነው የምትሄጂው ሲክራንችሽን አንሹና አውድ ተመልካቾቻችን እንግዲህ በክራንች ነው የምትሄደው እጅግ በጣም ብዙ ጊዜ ደጋግማ ደውላለች እኛ ፕሮግራም ላይ ለመቅረብ እንግዲህ በስተመጨረሻ በጓደኛው አማካኝነት ዛሬ እዚህ መጣለች እርዳታ ትፈልጋለች አካል ጉዳተኛ ነች መንቀሳቀስ አትችልም የምትኖረው አንድ ቤት ውስጥ ነው ስለዚህ ለወገን ደራሽ ወገን ነው ቢያንስ መርዳት የምትችሉ ያቅማችሁን እርዱ መርዳት እንኳን የማትችሉ ሰዎች ይሄንን ቪዲዮ ሼር ያረጋችሁ ይሄ ሰው ገጭቷት የጠፋው ሰው ቢያንስ ለህግ አካል መድረስ አለበት ለህግ አካል መሰጠት አለበት ብዬ አስባለሁ ምክንያቱም ገጭቷት ነው የጠፋው እንዳወራችሁ ምንም ያሳከማት ነገር የለም አሁን ያለችው እንደምታዩት እንግዲህኛ ብዙ መንገዶችን ተጉዘን በጓደኛው አማካኝነት ቤቷ መተን ነው የምናወራት ቤቷም እንደምታዩት ነው ይሄን ይመስላል እንደውም አንድ ሁለት ወር ቤት ኪራይ እንዳልተከፈለና እንደዚሁ ጓደኞቿ እስካሁን ድረስ ያው ሼር ያረጓት ያሳከሟት እዚህ ድረስ ደርሰዋል ማለት ነው ይሄንን የምሰሙ ጆሮ ያላችሁ ሁሉ እንግዲህ ችላ ሳትሉ እንደምታገዟት ተስፋ አረጋለሁ እንደው በመጨረሻ መኩድሉን ልስጥሽና ምንድነው አሁን አንቺ ምን እንዲደረግልሽ ነው የምትፈልጊው አይ ማለት ነው ያው ህክምና ያስፈልገኛል ማለት በራሴ መታከም አልችልም ብዙ ጊዜ ሞክሬያለሁ ህክምና ግብረ ሆስፒታልን ሄጄ ነበር ህፃናትን ነው እንጂ የምናከመው ትልቅ ሰው አናከምም ብለው የሚመልሱኝ ህክምና ያስፈልገኛል የሚያሳክመኝና እንደገና ደግሞ አንዳንድ ነገር ማለት የራሴን ሰራበት አንዳንድ ነገር የሚያግዘኝ ቢኖር ደስ ይለኛል
ያው አሁን ስታገኝም በልተሽ ስታጭም ደግሞ ዝም ብለሽ ያው ተኝተሽ ነው የምታሳልፊው እንደዛ ነው ብለሽኛል። ቤተሰብ ዘመዶችሽ ምናምንስ ይሄን ያሉት? ዘመዶች ይሄዳሉ በጣም ይላሉ። ያው ትምህርት ለመማር ብዙ ጣጣ ተሰርቼ አዲስ አበባ በብዙ ጣጣ ተኝቷልና እዚህ ካመጣው በኋላ ያው ብዙ ጣጣዎችን አሳልፌያለሁ። አሁንም ያለው በዘባው ጣጣ ነው ማለት የራስን ሰራ መስራት የሚችልበት መንገድ ካለ በእናንተ በኩል ይገዛብታረጋለሁ ማለት ነው። ጥሩ እኛ የቻልነው እናደርጋለን። እንደው ይሄንን ቪዲዮ ለሚያይ ሰው ለሚመለከት ሰው ምን እገዛ እንዲያደርጉልሽ ነው የምትፈልጊው? ቢያንስ ይሄን ነገር ነው እገዛ እንዲያደርጉልኝ የምፈልገው በጣም የሚያስፈልገኝ ይሄ ነው የምትይው ነገር ምንድነው? ማለት ነው ይሄ ነው የምለው የለኝም። አጠቃላይ እገዛ ነው የሚያስፈልገኝ። አንደኛ ቤት ኪራይ፣ ሁለተኛ ደግሞ ሕክምና ማግኘት፣ ሌላ ደግሞ ሕክምናን ካገኘሁ በኋላ ያው ስራ የምሰራበት መንገድ ይፈጠርልኝ ማለት ነው። በጣም ጥሩ። እስቲ እንግዲህ ውድ ተመልካቾቻችን እጅግ በጣም ያሳዝናል ነገሩ። እኔ ከአይምሮዬ በላይ ሆኗል። የሰው ልጅ ሰርቶ በልቶ ዛሬ አይደለም ሰርቶ መብላት ቀርቶ ሰርቶ መብላት በከበደን ሰዓት እንግዲህ እሷ ደግሞ ታችን እንግዲህ ጤናዋን ያለምንም ችግር እንግዲህ በመኪና ተገይታለች። የገጫትም እንግዲህ ጥጋበኛ ነው። እንደዚህ ያለ ሰዎች እንደዚህ ያሉ ጥጋበኛ ሰዎች ለህግ ለፍርድ መቅረብ አለባቸው። ምክንያቱም ይሄ ያለንበት ኢትዮጵያ ነው፣ ሀገሯ ላይ ነች፣ ዜጋ አይደለችም። ስለዚህ በሀገሯ ነው እንግዲህ ገይቶኝ ሄደም እያለች ያለችው። ቀደም ብዙ መረጃዎችን ምናምን አሳይተሽኛል። መረጃዎቹ አሁን እጅሽ ላይ ይዘሻቸዋል? አሁን መረጃዎች ተለኝ። ኦኬ በጣም ጥሩ። ስለዚህ ውድ ተመልካቾቻችን እንግዲህ ምን ትችል ሰዎችና ግዛት መቼም ኢትዮጵያውያን ከአንድ ብርቱ ሁለት መድኃኒቱ የሚባል ነገር አለ። ሁላችንም አንድ ብርም 50 ሳንቲምም እስቲል እንኳን ሼር ማድረግ ራሱ አንድ ትልቅ እርዳታ ነው። ምክንያቱም እቺ ልጅ የሚረዳ ሰው ሊኖር ይችላል እኛ ባንረዳ። በዛ ላይም ደግሞ ይሄም ሰውዬ ደግሞ ለህግ መቅረብ አለበት፣ ፍትህ ማግኘት አለባት። እህታችን ቤት ተዘግዶባት ብቻዋን እየተቀመጠች ነውና ያለችው። እንደው በመጨረሻ የምታስተላልፉት መልእክት ማለት የምትፈልጉት መልእክት ካለ ለተመልካች እድሉን ልስጥሽና ሲያንቺም ከዛን እሷ ትቀጥላለች። እሺ አመሰግናለሁ። ያው አንተ እንዳልከው ነው ሼር ኮፒ ሊንክ እያደረጋችሁ በቻላችሁት አቅም እርዷት። የቤት ኪራይና ያው የሕክምና ነው የሚያስፈልጋት። የቻላችሁትን እርዳታ አድርጉልን እላለሁ። አመሰግናለሁ። በሰውየው ዙሪያ ምን ትያለሽ? በሰውየው ዙሪያ እኔ እንዴት እንደሚገኝ አላውቅም። ማለት ኢሞንም ሁሉንም ነው እንትን ያለው ብሎክ ያደረገው እንደዛ ሀፕን ካረገ በኋላ ማለት ነው። እና ስለዚህ ከዚህ በኋላ ያው እርዳታ ነው እንትን የምንለው እንጂ ህግ ጋር ምናምን ብዙ ነው ፕሮሰሱ። ስለዚህ አሁን እርዳታ ብቻ ነው የምፈልገው። እናመሰግናለን። መኩዬ አይዞሽ፣ ፈጣሪ ሁሉንም ነገር ለበጎ እንደሚያደርግ ተስፋ እናደርጋለን። እኛም እንግዲህ ፕሮግራማችንን አይታችሁ እንደመጣችሁ ነግራችሁኛል። እኛም እንግዲህ እንደዚህ የተጎዱ በቤታቸው የተደበቁ የባዶነት ስሜት የተሰማቸውን ሰዎች እያፈላለግን ወደ ህዝብ እናቀርባለን። የሚደረግላቸውን ድጋፍ እያደረግን እንግዲህ ሁሉም ሰው የተሻለ ኑሮ እየኖረ ይገኛል። ምናልባት አንቺም ከዚህ ውስጥ አንደኛዋ እንደምትሆኝ ተስፋ አደርጋለሁ። ምናልባት ደግሞ ሁሉም ነገር ተሳክቶልሽ ከተቻለ እሱም ተይዞ ካልሆነም ደግሞ አንቺን የሚያግዝሽ ሰው ተገኝቶ በቀጣይ ቪዲዮ ምናልባት የምንመሰጋገንበት ቀን ይመጣል ብዬ አስባለሁ። እንደው በመጨረሻ ብለሽ የምታጠናቂው ነገር ካለ እድሉን ልስጥሽና አይ በመጨረሻ ማለት እናንተ መታችሁ ስለጎበኛችሁኝ ስለታያችሁኝ በጣም አመሰግናለሁ። እና ማለት ሀሳቤን ሼር ማድረገው ማካፈለው ሰው ነበር ያጣሁትና መታችሁ ስላያችሁኝ እናንተን በጣም ከልብ አመሰግናለሁ። እኛም በጣም እናመሰግናለን። ውድ ተመልካቾቻችን ቀደምም ብየዋለሁ ከአንድ ብርቱ ሁለት መድኃኒቱ የሚባል ነገር አለ። እስቲል ይሄን ቪዲዮ የምናይ ሁላችንም ኢትዮጵያውያን ብንችል ያቅማችንን እንርዳ። ካልቻለን ደግሞ ሼር በማድረግ ለሚረዳ ሰው እንደዚሁም ደግሞ ይሄንን አካል ጉዳት ያደረሰባት ሰው እንግዲህ እንዳሉት ኢሜውንም ቴሌግራሙንም ዋትስአፑንም ሁሉንም ይሄን ጉዳት ካደረሰባት በኋላ አጥፍቷል ማለት ነው። ብዙ መረጃ አለኝ ብላለች።
በቦታው የነበሩ እንግዲህ ብዙ ማኞች ሊኖሩ ይችላሉ። ሰውየው ውጭ ነው ያለው። ምናልባት ይሄን ቪዲዮ በእርግጠኝነት እንደሚደርሰው አልጠራጠርም። ሁላችሁም እንግዲህ ይሄንን ቪዲዮ ሼር እያረጋችሁ ይሄን ፍትህ እህታችን እንድታገኝ እንደዚሁም እንድትታከም እንደዚሁም ደግሞ የሚያስጨንቃት የቤት ኪራይና አንዳንድ ውጣ ወረዶች አሉ። ኑሮ ውድነቱን እናውቃለን። ውድ ተመልካቾቻችን እንግዲህ ከኛ የሚጠበቀው እንግዲህ እንደዚህ ያሉ በቤቱ የተደበቁ ሰዎችን እያወጡ ለእናንተ ማቅረብ ነው። እርዳታው እንግዲህ ለእናንተና ለፈጣሪ እንተዋለን። እጅግ በጣም እናመሰግናለን። በሌላ ቪዲዮ በደስታ እንደምንገናኝ ተስፋ አረጋለሁ። እጅግ በጣም እናመሰግናለን። እንግዲህ መልካም ዜና እንደምትሰሙ ተስፋ አረጋለሁ። በጣም ቴንኪው። አይዟችሁ፣ በርቺ፣ ጠንካራ ሁኚ። ሁሉም ነገር ይስተካከላል። እናንተም ከጎኗ ሁኑ። እኛም እየመጣን እንጠይቅሻለን። እንግዲህ ጥሩ ነገር እንሰማለን ብዬ አስባለሁ። እስከዛው መልካም ቆይታ ይሁንላችሁ። እናመሰግናለን። እሺ ውድ ተመልካቾቻችን እንግዲህ በሌላ ቪዲዮ እስከምንገናኝ ወይንም በሌላ ፕሮግራም እስከምንገናኝ ድረስ የዛሬ ፕሮግራማችን ይሄን ይመስላል። መልካም ቆይታ ይሁንላችሁ።